ዘርዝረን እማንቆጥራቸው ጉባኤ ቤት ያፈራቸው ናቸው። የቅኔው ፍልስፍና አራቀው የማይጨርሱት ተዋናይ ነው መላከ ጥበብ። አንዱ የኔ ቢጤ ጉባኤ ቤቱ ቤተክርስቲያን ቅኔ እያደረገ እየወለጋገደ ዜማውንም ምኑ እየሰባበረ ተዋናይ ብቅ አለ። ቅኔው ምናልባት ይበልተው ሐሳቡን ነው ማስተውሰው። አንተ ተዋናይ ለህም አሎ ከዚህ እሚሞት አላዛር ቅኔ ብሏል። አላዛር ቅኔ አላዛር ማርታ ያላዛር እህት ምንድነው ያለች? አቤቱ ጌታዬ ሆይ አንተ ኑሮ ቢሆን ወንድሜ ባልሞተም ነበር። ተዋናይ ሆይ አንተ ኑሮ ቢሆን ተዋናይ ሆይ ቅኔ ያላዛር ባልሞተም ነበር ማለት ታስነሳው ነበር ማለት ነው። የቅኔ ትንሳኤዎች ነበሩ እንደ ብርሃን ፍጥነት የሚዘርፉ ረቂቃን ሰው ያይደሉ ሰዎች ናቸው፣ ግን የተራቀቁ ሊቃውንት ነበሩን ብለን እንድንቀር ግን አይደለም፣ ማሰብ እንድንችል ነው። እና በእነዚያ ዘመን የነበረው የቅኔ ፍልስፍና ከዚህ እስከዚህ የማይባል በተለይም በኋላም የደብረ ኤልያስ ሊቃውንት፣ የዲማ ሊቃውንት፣ የቢቸና ሊቃውንትም የቅኔ ፈላስፎች ወግ አልነበራቸውም። ማሬ ማን አመጣው ካላችሁ እኒህ አባቶች ደክመው ያመጡት ነው። ዛሬ እንደ ቀላል ከኛ እጅ ቢሆንም ቀላል አይደለም። ቅብብሎሹ ወጥተው ወርደው ብዕር ቀርጸው ብራና ዳምጸው ቀለም በጥብተው እንደ ዛሬ ኮፒ ፎቶ ማሽን በሌለበት አይናቸውን ከብራናው ተክለው ነው ያቆዩት። ማንም መምህር ተምሮ ሲወጣ ጽፎ ነው የሚወጣው። የሚማረው በቃል ነው። በኋላ ነው በቃሉ የያዘውን ባይምሮ የተቀመጠውን ለትውልድ ማስታወሻ ብራና ላይ የሚያሰፍረው። ጸሐፊያን ነበሩ እና ከሚሊየን በላይ መጽሐፎችን ያስቀመጡ እኒህ ጉባኤ ቤቶች ናቸው እንዳሏችሁ። ዛሬ ሌቦቻችን እያወጡ ከእናት ቤተክርስቲያን ጓዳ ለማይረባ ሆድ ለመውላት የሚቸበችዋቸው እነዚህን መጽሐፎች ነው። በጦርነት ሰበብ በችግር ሰበብ ቤተክርስቲያኗን ነው የሚያራቁታት፣ መጽሐፎቿን ነው የሚሰጡባት። የኦርቶዶክሱ ጦርነት ይደረጋል፣ ወጥቶ ይሄዳል። በዚያ ሰበብ ብራናዎችን ይወስዳሉ፣ ይሸጧቸዋል። እኛ ያው አጨብጭበን ቁጭ እንላለን። ነበረ ጠፋ እንላለን። እንዳልተደከመበት ትናንት የነበሩ አባቶች ብዙ ዋጋ ነበራቸው።